ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን ኦኬ ጋሽ አባባ አንዴ እዚህ ጋር ይረጋጉና ምንሉት ነገር አለ። በመጀመሪያ ደረጃ ጋሽ አባባ ከኦርቶዶክስ ውጪ ያለ በአጠቃላይ ከአጋንንት የባሰ እምነት ያለው አጋንንት አምነው ብሎ ሲሳደቡ ለሰው እምነት ክብር አይኖሩትም ወይ ነው የመጀመሪያው ጥያቄ ነው። ከዛ በመቀጠል እስኪ ንግግሮትን አንድ ባለ በማስረጃ አመለከቷለሁ። በመጀመሪያ ደረጃ ሙስሊም እንደምናቶች ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚሁ ክርስቲያን ወገኖች እዚህ ያላችሁ በአጠቃላይ ሁላችሁንም ሰላም ቢያለውና ቪዲዮን በቻላችሁ አቅም እንደምናቶች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ላይክ ማድረጉን ለእናንተ አትችዋለሁ። እስኪ ለጋሽ አባባ አንድ ባንድ በማስረጃ ንግግር እናስቀምጥላቸው። ማስረጃና ማረጃን ጠቅሰን እናውራ። እንደ እርሶ እኛ የሰውን እምነት አንሰድብም፣ ግን ማስረጃ አንድ ባንድ እያስቀመጠን እንናገር። በመጀመሪያ ደረጃ ጋሽ አባባ ከኦርቶዶክስ እምነት ውጪ ያለ በአጠቃላይ የአጋንንት እምነት ነው። ኦርቶዶክስ በመጀመሪያ ደረጃ የየትኛው የነብይ እምነት ነው? ጋሽ አባባ ሊነግሩን ይችላሉ? ኦርቶዶክስ የሚባል እምነት ከየት ነው የመጣው? ማን ያመጣው? የትኛው ነብይ ነው የተከተለው? ክርስቶስ ራሱ ኦርቶዶክስ የሚል እምነት ያውቃል ወይ ነው? ኦርቶዶክስ የሚባል እምነት አለ? ወላሂ የለም። አንድ ማስረጃ የለም። ኦርቶዶክስ የሚባል እምነት ካናካቴው የለም። የትኛውም ነብይ ኦርቶዶክስ የሚባልን እምነት ሰብኮ ያውቃል። ገብቶታል? እምነት ትክክለኛ እምነት ምንድነው ካሉ እስልምና ብቻና ብቻ ነው። ለምን ፈአቂም ወጅሀከ ሊዲን ሐኒፈን ፈጥረት አላህ التي فطر الناس عليها لا تبديل لخلق الله። የሰው ልጆችን በቀጥተኛው መንገድ በእስልምና ብቻ ነው አምላክ የፈጠረው እንጂ በኦርቶዶክስም ይሁን በፕሮቴስታንትም ይሁን በሂንዱም ይሁን በጃይኒዝም በሻንቶዝም በኢቴስ በፈለጋችሁት ነገር እምነት የለሽም በሉት በምንም አምላክ ሰዎችን በዚህ መንገድ አልፈጠረም። እርሱ ግን ከኦርቶዶክስ ውጪ ያሉት ኦርቶዶክስ በመጀመሪያ ደረጃ እምነት አይደለም። እምነት ኦርቶዶክስ የሚባል እምነት የለም ካናካቴ። የትኛውም ነብይ ኦርቶዶክስ የሚባል እምነት ተከተሉ ብሎ ያዘዘ ያስተማረ ነብይ የለም። እስልምና ብቻ ነው በነቢያት የተሰበከው። ልክ ወወሳ ቢሃ ኢብራሂም ወበኒሂ ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን፣ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ሁላ ልጆቻቸውን ሲሉ የነበሩት ነቢያቶች ሙስሊም እንዲሆኑ ነው እንጂ ኦርቶዶክስ እንዲሆኑ አንድ ነብይ ተጣርቶ ማያውቅ። ከየት እንዳመጡት አናውቅም። እሺ ይቀመጥ። ከዛ አስቀጠሉና ምን አሉ? አንዳንዶቹ ክርስቶስን ነብይ ይሉታል፣ አንዳንዶቹ አማላጅ ይሉታል። እነዚህ ከአጋንንት የባሱ እምነቶች ናቸው። ኦርቶዶክስ ግን አምላክ ነው ትላለች አሉ። በነገራችን ላይ የአጋንንት እምነት አምላክ ነው የሚለው ነው። ክርስቶስን አምላክ ነው የሚል ወይንም ደግሞ ክርስቶስን አምላክ ነው ብሎ የሚያምኑ ሐሰተኛ ውሸታም ወሬ የሚያወሩ ሰዎች እነዚህ የአጋንንት እምነት የሚያምኑት ናቸው። ትክክለኛውን ግን የሚያምኑት ነብይ የሚሉት ናቸው። ማስረጃ አለ ወይ? አዋለን ማስረጃ ከቁርአንና ከመጽሐፍ ቅዱስ አንዳንድ እያወጣን እንጥቀስሉት። ጋሽ አባባ መጽሐፍ ቅዱስ እጆት ላይ ካለ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን እስከ መጨረሻው ያለውን ካነበቡት ክርስቶስ ነብይ